ይስጥልን እንደምን ሰነበታችሁ ሳምንታዊ ውሎ አዳር መሰናዷችን ዛሬም ወሎ ኮምቦልቻ ላይ ነው ከናንተ ጋር ቆይታ የሚያደርገው እንግዲህ ከናቶች ጋር ብዙ ስራ እየሰራው ነው አሁንም ስራው አላበቃም እነዚህ ባህላዊ ጌጣጌጦች የወሎ እናቶች የሚለብሷቸው ባህላዊ ጌጣጌጦች ናቸው ምን ምንድናቸው ሚለውንም ወደ እናንተ አደርሳለሁ እናንተ ብቻ ከኢትዮጵያ ቴሌቪዥን መዝናኛ የሚተላለፍላችሁን ሳምንታዊ ውሎ አዳር በመከታተል አብራችሁን ሁኑ የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ በካሜራው አዲስ ቸርነት አብረናችሁ ነን እናንተ አብራችሁን ቆዩ እኔ ወደ እናቶች ደግሞ እሳቱ አልነድ ሲል በዚች ጎንበስ ብላ አንዲ መታገል የለባትም ደረቁ እንጨቱ ደረቅ ስለሆነ እንጂ እንደዚህ አርጋ ያው በዚህ አንዴ ቦግ ታረጋዋለች ማለት ነው ስልታቸው ጥሩ ነው ጎንበስ ከማለት ከቀርካህ ነው የሚያበጇት እንዲ ተበስታ ለናቶች ጎንበስ ከማለት ቆንጆ ነገር ናት አራን እየቆሰቆስኩ ነው ሳቱ ራስ ወደፊት የመጣው አቃጠለኝ ሳዳ ጠፋች እንጨት እኮ ይዤ ልንጣ ብዬ ነው ለበለበሽ ሳቱ አው እንጨቱ ደረቅ ነው አው ደረቅ ስለሆነ ይለባለባል በዛ ላይ ሙቀቱ ብዙ ጨምሬባታለሁ ታይ በስማት አለባት በደም ለሰረባት ምጣዷ ሰማ ማለት አለባት ለዛ ነው እንጨት ብዙ የምንጠቀመው በይዞሽ ምጣዳችን ተስማና እሺ ዲጣችን አብኩተን መጋገር ነው እንግዲህ ዱቄት ነስነስ አርጊባት ይሄ ነጭ ዱቄት ጥሩ ነው ለማሰስ የሰራባት ምጣድ በነጭ ዱቄት ይታሰሳል እንግዲህ እዚህ ያየሁት በቃ ላስሳት ሌላ ምን ቆይ ቡና ጨመሪባት የቡና ዱቄት እንድትለቅ ነው አው በቡና ዱቄት ወዝ እንድታመጣ እንግዲህ የሰራባት ምጣድ ዱቄት አደረኩኝ ተመልካቾቼ ከላዩ ላይ ደግሞ የቡና ዱቄት ተነሰነሳ ምንድነው ስላቸው ይሄ የሰራባት የሚባል ባህላዊ ምግብ ነው ምንሰራው የሱ ምጣድ ነው የሚታሰሰው በጎመን ዘር በመናምን ሳይሆን በዚህ ነው ብለውኛል እስቲ እንግዲህ እንደዚህ አርጌ እኔ እንደምችለው አይዞሽ ጎበዝ ጠበቅ አርገሽ ሰሻት እዚህ ላይ ጠበቅ ስላላደረግሻት ነው እንጂ ይለቃል ጠበቅ አርገሽ ሰሻት አሃ ጫን በያት ነው ምንም አይሆንም ጫን ሰራባት የሚባለው ባህላዊ ምግብ የሚሰራው እንግዲህ እንደዚህ ነጭ ፍርኖ ዱቄት እንደዚህ ቀጥን ብሎ ሳይጓጉል ያንዳንዱ እየታሸ ልኩ ምን ያህል እንደሆነ እንግዲህ እናቶች እንደዚህ ያበጁታል ከዛ በኋላ ነው ተወስዶ የሚጋገረው እናቶች እንዲደክመው በጥብጠው እኩል ሆኖ ሲወርድ ሲያዩ ነው እየቀዱ የሚሰጡት ማዞሪያው ላይ ቅጁ እንደ እንጀራ ማለት ነው አዎ እንደ እንጀራ ቀጠና ቀጃዎች መኩባያ ላምጣልሽ ወይንስ እንደዚህ አርጌ ደግዳው እንጂ ቅጂ ሙሉውን ጨምረው አይ እንደቻለልሽ በቃ አትሙኝ አለቀ ሄደ ዋው ዳርስ ከዳ እንዳትጂ እንጎት አርገሽ ነው ተሰፊው እንደዚህ ነው በዚህ አልችልም እንዴ ነው ማረገው አይዞሽ ወፍሯል በጣም ወፍሯል ሂጂ እንግዲህ ይሄ ንጹህ ፍርኖ ዱቄት ነው እንደዚህ የሚደረገው ምን ላርግ አሁን አይን እንዲያወጣ በባህላችን እንዴት ይደረጋል መሰለሽ እንደዚህ አንቦጫውጪ እንደዚህ ላዩ ላይ አይ እጅሽን እስከውስጥ አስገብተሽ እንግዲህ ይሄ እንደዚህ ሲሆን ምንድነው ያለችኝ ይሄ አይን በደንብ ያወጣል ግን እውነትም ይሄው በደንብ አይኑ እያወጣ ነው አጠገቡ እንደዚህ ያደርጋሉ ምንድነው ስል ይሄ አይኑ በደንብ ያኮርፋል እንደዚህ መሆን አለበት ብላኛለች እንግዲህ እንዴት ነው የምትወጣው ሚለው በቃኝ ትንሽ ቆይ መጠጥ ያድርጋ አይኑ በደንብ አርጎ ይጫብ እኔ እንደዚህ ባረኮ ቁጥር እሱ አይን ያወጣል አዎ አንዴ አተከደንም እንደዚህ አርገሽ ንፋስ አስወጪ መልሰሽ
አሁንም እንደዚህ ከድነሻት ትንሽ ከፈት 3 ጊዜ አረግሻት በቃው ግጣኒው በቃ አሁን በሶስተኛው ትከድኛታለሽ። ለምንድን ነው እንደሱ ንፋስ እንዲገባ አየር እንዲገባበት እንዳይታመቅ እንትኑ እንግዲህ አይኑ ችልም እንዳይል መልሶ ማለት ነው። እስቲ እንግዲህ እቺ ትወጣለች ማየት ነው። ሰራባት ወዲያውኑ እንደዚህ ይሰራና ለመጣው ታዳሚ ለቀባሪው ስለዚህ እንጀራ 3 ቀን ቦክቶ ምናምን ድንገታዊ ሞት ያጋጥማል። እንደገና የባህል ምግብ ነው በቃ እንደዚህ ይሰጣል። ለቅሶ ላይ፣ ሰርግ ላይ፣ ቀለበት ላይ እንደዚህ ቶሎ ይዘጋጅና ቀለበት ሰርግ ሲሆን በእንትን እቺ ነገር በጣም እየነደደባት ነው። ምንም አትልም። ተስማዬ ግድ ነው። ካልሰማ ደግሞ ያወጣልና አሁን መክፈት ትችያለሽ። አስካለናት ያቃጠለችው እንዳለ 1 2 3 ይሳለ እንዳያቃጥልሽ ዙሪያውን በዛሽ በእንትኗ በቢላዋ ነካ ነካ አድርጊ እስኪ ቀስ እያልሽ በቃ ቻውን እዚህ ጋር አካባቢ እሳቷ በረድ ብላለች አይሻል? አዎ እሳቷ በረድ ስትል ከበድ ይላል እሱ። በቃ ለቆልሻል። አሪፍ የኔ ትንሽ ወፈራላለች። ቆንጆ ትንሽ ወፈራላል ግን ቆንጆ። እዚህ ጋር እንዳልሽው ቀዝቅዛ ነው። አዎ ምጣዷ ጠፋ ስትል እንደሷ ይሆናል ላይ ነው። እንደዚህ ላርገው ላይ አርጊዋ በቃ እንግዲህ በዚህ መልኩ ነው የሚጋገረው። እንግዲህ በቡና በዱቄት ነው የሚታሸው። መጨረሻ ላይ ደግሞ አለች። ይሄው አሁን ደግሞ ሾክ ስላላት ምን ጊዜም የሻከረውን ያነሳዋል። ሁሉም ጋር የምታዩት የተለያዩ ሙያ ነው፣ የራሳቸው ሙያ ነው የሚጠቀሙትና ደስ ነው የሚለው። እንግዲህ ሳራባት የተሰኘ ባህላዊ ምግብ ነው እየተሰራ ያለው በነጭ ዱቄት። አሁን ቆንጆ ሆናለች ራሷ። አሁን ደግሞ ዱቄቱ ይግባ። በቃ እንግዲህ እርግጠኛ ነኝ አሁን ቀጠን ብሎ አመጣሽው። እስኪ ሞክሪ። አይዞሽ አሁን ስለምድ እጄን ፈታ አረኳት። አምጫት ትመታ። እንግዲህ አይን እንዲያወጣ እያንዳንዱ ሲጋገር እንደዚህ ይደረጋል። እንዳልሽው አሁን እዚች ጋር ትንሽ ትንደድብ። የሚገርም ባህል ነው ግን ይሄ ስለተመታ ነው። ይሄ እንግዲህ እምነት ነው ተመልካቾቼ። እንግዲህ ደግሞ ዘለሽ መተሽ ወዲያው መክደን የለም። እንደዚች አየር ሰጠት አንድ አየር ሰጠት ሁለት እንደዚህ አየር መስጠት ሶስተኛ ክድን ተደርጎ እስቲ ወጣ ድረስ መጠበቅ ነው ተብሏል። በቃ እንግዲህ ይሄን ባህላዊ ምግብ አሁን ደግሞ ወደ ወጫታችን እንሂድ። እንግዲህ እንዲያማረ ወጥቷል። በምንድን ነው የሚበላው? በቅቤ ይቀባል። ይሄ ቅቤ ይቀባል። አዎ። ከዛስ ምን ነው የሚደረገው? በቃ ተቆርሶ መብላት ብቻ። ላዩ ላይ በቅቤ ተቀብቶ ቀለል ያለ ምግብ ነው። ቀለል ያለ ምግብ ነው። ለአራስ ለሰርግ ምናምን ሲሆን በዱለትና በቅቤ ሳህን ላይ እየተቀዳ እንደዛ እንጠቀማለን። እንደዚህ ለቡና ቁርስ ምናምን ስንጠቀመው ደግሞ ዝም ብለን መብላት እንችላለን። በቃ እንትኑ እንዲያምር ደግሞ ቅቤ ቀባ ማድረግ እንችላለን። ፍርኖ ዱቄት ነው በነገራችን ላይ ነው። ገርሞኛል እንደዚህ አይን ማውጣት ማለት ወዲያው እንትን ብሎ። አዎ ይሄ ምጣድ እንጀራ ይጋገርበት። ይሄ ብቻ ነው የሚጋገርበት። የሰራባት ምጣድ ነው። በቃ ሲሰራ ራሱ ስትገዢ የሰራባት ምጣድ ብለሽ ነው የምትገዢው። እና ለዛ ነው ይሄን አንስተን የእንጀራውን አንስተን እኮ ነው እሱን የተከል ነው። አሁን አስቸጋሪ ነው ሰራባት። ማንም ሰው አይጋግረውም። እውነት ብዙ ሰው አይችልበትም። ራሱ አቦካኩ ማግጠኑ ማግጠኑ ማሸቱ ምናምን ምጣዱ ይይዛል። ብዙ ጊዜ በጣም ምጣዱ ግጥም አድርጎ ይይዛል። ያን ማላቀቁ ምናምን ትንሽ ከበድ ይላል። መላክ ነው ሰፌድሽን ትንሽ እሺ። እንግዲህ በዚህ መልኩ ጎበዝ ያው ምንም ሰራው ዱቄት ያው እንግዲህ እንደዚህ ከተጋገረ በኋላ ቅቤ እየተለቀለቀ ይበላል ነው የተባለው። ይሄ ፈጣን ምግብ ነው፣ ግን ለማብሰል የሚፈጀው ጊዜ ነው።
ማስተካከል አለ። እንደማንኛውም እንጀራ ተዙሮ አይደለም የሚወጣው ዱቄቱ እዚሁ ተበጥብጦ ነውና በደንብ ምጣዷ መታሸት አለባት፣ መስተካከል አለበት። ትንሽ እንዲህ ሲታይ ቀለል ይመስላል፣ ግን ከበድ ይላል ባህሉ። ይሄ ሁለተኛው ደግሞ ድንቢሶ ነው አይደል? እንደዚህ ቀጠን ተደርጎ ነው የተቦካው። ዝም ብዬ ፈሰስ እንደዚህ አድርጊዋ አድርጊው ጨርሰሽ ከዛ በእጅ ታስተካክያለሽ፣ ችግር የለው። በቃ አድርገሽ አድርጊው። እንግዲህ ይሄ የጤፍ ቂጣ ነው። እጄ ላይ እንዳረግ ነው አይደለም፣ እንደዚህ እያረሽ እንደሱ ጎበዝ። በቃ የሰማው ምጣድ እና አንድ ድባት ይበቃታል። ይበቃዋል። ይበቃታል አይደል? ልክደናት ትንሽ አይን ያውጣ። ግጣሚ ወራ ችግር የለውም። እንግዲህ ድንቢሶ ነው ያለችኝ። በምንድን ነው የሚሰራው? በሰሊጥ ብላ። በሰሊጥ። ይሄንን ምን ጊዜ ትጠቀማላችሁ? ለቁርስም እንጠቀመዋለን። እርሻ ለሚሄዱ ሰዎችም በአገልግል ድንቢሶ ተደርጎ ይላክላቸዋል። አንድ ሁለት ገለብጫለሽ። ይሄ ይገለበጣል። ትንሽ አትቆይም? ይገለበጣል። እንገለብጥ እኮ ነው። እንግዲህ የጤፍ ቂጣ ነው። አሁን እንደ ጠፈጠፍሻት አውጭ ተብያለሁ። እንግዲህ ከተቆረጠም ወይኔ ጉዴ ይዟል መሀል ላይ። በእጅሽ ላፍ አድርጊው። እንደሱ አድርግሻ። በቃ ጎበዝ። እንግዲህ ይሄ ደግሞ ይገለበጣል። እንኪያሽ እስከዛችን ላጽዳት። አረ ችግር የለውም። ተጽድ ይዞት ይነሳል። ይሄንን አዎ። ስለዚህ ልገልብጥበት ዝም ብዬ ገልብጭበት፣ ይዞት ይነሳል። እንደዚህ አድርገሽ በእጅሽ ይዘሽ እንዳያቃጥልሽ። እንግዲህ አንድ ሁለት ሶስት አቃጥልሽ። አይ ችግር የለውም። አሁን ባታነጅበትም ችግር የለውም። አዎ ልክደ ነው። ግጠሚ ዛሬ እንግዲህ መቀመጫ አግኝቼ ቁጭ ብዬ ነው። አንቺ እስኪ አስካልዬ ላድርገው? አዎ አድርጊው። ሁሉንም ይሁን ይሁን። አዎ ይሄ ጥቁር ሰሊጥ ነው። አዎ ነጭ ሰሊጥም አለ አለ። ነጭ ሰሊጥም አለ። በብዛት እኛ ሀገር የሚመጣው ግን ይሄ ነው የሚመረተው። እዚሁ ነው የሚመረተው? አዎ እዚሁ ነው የሚመረተው። ሁሩባ ቀበሌ ወይዘሮ አሚናት አሚናት መኖሪያ ቤት ላይ ነን ያለ ነው። እንግዲህ ብዙ ሙያ እየተማርኩኝ ነው ያለሁት። ግን እሳትና ሙቀት ሁሉም ጋር በትዞሮች እሳት አለች አትቀርም የትም ቦታ። ሌላው ቢቀር እንኳን ምንም ጭስ ከሚያገናኝ ወቅ ወይ ባትሞቅ ያለሽ በጭስ ስራ ባትሰሪ ጭሱ ያገኝሻል። ሰብሰብ እንዳረጋት ነው አይደል? ገላገልሽኝ እኮ ዛሬ ከስራ አሳረፍሽኝ። ለካ እንደዚህ ቁጭ ብሎ ማዘዝም ደስ ይላል። እንግዲህ ሰሊጡ በዚህ መልኩ ይወቀጣል። ቅባት ይወጣል ሲወጣ። እንግዲህ አንዴ ለመብላት ጣጣው በጣም ብዙ ነው። እንግዲህ ነይ በቃው በደንብ ለአሁን አሪፍ ሆኗል። በጣም በቃው። ቅባቱ በደንብ ወጥቷል። የሰሊጡ ዘይት ማለት ነው። እኔ አይተሽዋል። እንደዚህ ነው የማወጣው። አዎ በቃ አሁን እዛው ላይ እንዳለ ታዩ። እዛው ላይ እንዳለ ግማሹ ቂጣውን እናስገባ። እንደዚህ እየቦጫጨቅ? አዎ እየቦጨቅሽ ጨምሪ።
ትንሽ ትንሽ እንደዚህ ከታች ሊወቀጥ አይደል? ታዲያ እንዲደቅ ቶሎ ትንሽ አድርጊ። ያደቀዋል ሙቀጫው ራሱ ችሎ ሲወቀጥ። እንግዲህ ድሚሶ ነው ያለችው የጤፍ ቂጣውን ከሰሊጡ ጋር አንድ ላይ ሌላ ድብልቅ ነው የሆነው። እንግዲህ ቂጣው ጋር መዋሃድ አለበት በደንብ። እሺ አስካልዬ በደንብ ምቹ ቂጣው ጋር እንዲዋሃድ መዋሃድ አለበት። አይዞሽ እንግዲህ ዝም ብሎ አይበላ። ሽታው ደስ አይልም? በጣም ሙቀጫው ትልቅ ነው እኮ ውስጡ ጉርጓድ ነው። ስንት ዓመት ሲወቀጥበት ጎረጎደ። بسم الله هيوان 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 مريم تقبل ቆይ መጣል ዘይሮ መንገዱ ርቋን ነው ቆይ بالله አማን 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 ደጁ አማን አገሩ አማን አገር የደስታ አገር የመብል አገር ቢላሂ የፍቅር አገር ባህር ገለል እናንተም ደግሞ ስላስባችሁ አለና እንግዲህ አስባችሁ በላይ አላህ ይስጣችሁ ወላችሁንም ይስጣችሁ የጤና ቤት የርዝቅ ቤት የመብሊያ ቤት የመጠጫ ቤት የመደሰት ቤት አላህ ያርግላችሁ ወመራጃችሁን አላህ ያርግላችሁ ወመራጃችሁ በላይ አላህ ይስጣችሁ ጤናም ይስጣችሁ አፍያም ይስጣችሁ ህብረትም ይስጣችሁ ደስ ይበላችሁ ከስራችሁ ጠለቅ ከጠፋችሁ ዘለቅ እንድቹ ሰፋ ልጅም ይውጣላችሁ የልባችሁ ይሁን እንጂ ዳውተር ይሁን ጥርስ አይበላም ትሩንጎናት ከበደ ትለኛለች እለፊ ብለውኛል። እንግዲህ እለፊ ያሉ ይሄን ደግሞ ለሳቸው ይያዛል። እሺ ይሄው 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 ለራሴ እንግዲህ ቡናው በዚህ መልኩ እየተፈላ ነው። እነዚህ እናቶች እዚህ ቤት ውስጥ ሰብሰብ ብለው ምርቃታቸውን እያከናወኑ ነው ያሉት። አይጠገብም ምርቃታቸው እጅግ ነው ደስ የሚለው። እንግዲህ እንደው ምን ወቅት ላይ ነው እንዲህ አይነት ሰብሰብ ብላችሁ ምርቃት የምታደርጉት? እዛም ቤት እንገባለን ዱአ እናደርጋለን። እከሌ ታሟለይ ቶሎ እከሌ ሂጃባ በሉት አሉ እንሄዳለን ተሰብስበን ሁሉ ጋር ይሄንን ቆንጆ ምርቃታችሁን ትሰጣላችሁ። እንዴ በጣም ነው ድምጻችሁ ሁሉ እኮ ደስ የሚለው። አዎ ዱአችንም ያምራል ብዙ የሰመራል። አልহামዱሊላህ የእናት ምርቃት ቀላል ነገር አይደለም። እንግዲህ ተመልካቾቼ በዚህ መልኩ ቡናውን ጠጥተው ከጨረሱ በኋላ እንደዚህ ደስ ባለ መልኩ አጨብጭበው መርቀው ተጫውተው ነው የሚለያዩትና ይሄ ወሎ ኮምቦልቻ ላይ ያገኘዋቸው እናቶች ቤት እንዲህ እንግዳ ሲመጣ እንግዳ መጥቷል ሲል ሰብሰብ ብለው መጥተው እንደዚህ መርቀው ዱአ አርገው ነው የሚለያዩትና ይሄንን ማየት የመሰለ ደስ የሚል ነገር የለም። ኢትዮጵያዊ ፍቅር ኢትዮጵያዊ ባህል በሄዳችሁበት አብሯችሁ ነው የሚከተለውና እናቶቹ ደስ አይሉ ውሎ አዳርን ነው እየተከታተላችሁ ያላችሁት። ወሎ ኮምቦልቻ ላይ ማን ቀበሌ ነው ይሄ? ሁሩባ ቀበሌ ላይ ወለላው ነብይ
ወለላው ነይ አመሰግኔነ ወለላው ነይ አመሰግኔነ ወለላው ነይ ብስሚላሂ አገራችንን አማን በላው ተብሪድ ብስሚላሂ የመጣንበት ሀጃ ይውጣ ሀጃ ይውጣ በጥቅል ብስሚላሂ ሁሉንም ተንያቸው በላይ በጥቅል ሁሉም ሀጃ ይውጣ ሁሉም እንደ ሙራዱ የሙራዱን ትንሽ እስከ ትልቅ ሁሉም ያግኝ ሁሉም ጤናውንም ሀብቱንም እርዝቁንም باوندم جبا بسم الله وقتم جبا وقت هيمة يهم بيتي እስኪ ለጎረቤቶቻችን ሰራነውን ሰራዋትና ድሚሶና ቀርብላቸው እንደ ቡና ቁርስ ምን ተጠቀመው ስለሆነ እንግዲህ ምንድነው የቀረው ምን ላምጣ ቂቤ እንጂ እስኪ ቂቤ እንቀባላችሁ በማንኪያ ልቀባው ቀቢው በማንኪያው ፈሰስ ያረክሽ እንዳላበላሽው አይበላሽ እንደዚህ እንግዲህ ይሄ እየተቆረሰ ያለው ሰረባት የሚሰኝ ባህላዊ ምግብ ነው። ይሄ ባህላዊ ምግብ ምንድነው? በማንኛውም ሰዓት አንድ ችግር ቢደርስ አንድ ትልቅ ዝግጅት ቢኖራቸው ካልተዘጋጁበት ፈጥኖ እንደ እንጀራ 3 ቀን 4 ቀን እንደ ጤፍ ተቦክቶ መቀመጥ የለበትም። ወዲያው ተበጥብጦ ወዲያው እንደዚህ የመሰለ ቆንጆ አይን አውጥቶ ቅቤ ተደርጎበት እንግዳ የሚሸኙበት ባህላዊ ምግባቸው ነውና ቶሎ ይደርሳል። አሰራሩ ትንሽ ከበድ ይላል። በቅቤ ነው የሚበላው። ባካችሁ ሲ ሞክር ያለው ሲ ቅመሱና ሞያዬን ብድግ እያረኩ ልስጥ። ይሄው ምን ነው ፈራችሁት? እንግዲህ ቅቤ ስለሆነ ሁሉም ነገር በቅቤ ነውና ትንሽ ከበድ ይላል አይደል? አዎ አነባበሩ በቅቤ ሰረባቱ በቅቤ ሁሉ ነገር ቅቤ በቅቤ። ይሄ ሁለተኛው ደግሞ ተቀርቧል። ሰርተን ደክመን እንዴት ነው የሚበላው? አይደል? ይሄ ነው ድምስቶ ማለት። ድምስቶ ማለት ይሄ ነው። በጣም ቆንጆ ባለሙያ ናት። ሞክሬዋለሁ። በጣም ቆንጆ ነው። መሞከር ሳይሆን ሰርተሽዋል። ስትበላ ትጣፍጣለች። ስራዋ ግን አድካሚ። እንግዲህ ይሄ ተመልካቾቼ የጤፍ ቂጣ በሰሊጥ አንድ ላይ ሰሊጡ ምጣድ ላይ ተንጣጥቶ የጤፉ ተቦክቶ ተጋግሮ አንድ ላይ እሱ ብቻ አይደለም መልሶ ደግሞ ቂጣውን ሙቀጫ ውስጥ ከቶ ከሰሊጡ ጋር ማዋሃዱ መውቀጡ ከባድ ነው። ግን እንደዚህ ስትበላ ሽታው ራሱ እንዴት ደስ ይላል። በጣም ምን ሰዓት ላይ ይዘጋጃል ይሄ ነገር? በማንኛውም ሰዓት አዘጋጅታ ትመገባለች እናት። ይሄ ገበሬዎች ጤፍ ዘርተው አምርተው ሲወቃ ውቂያ ላይ እንደዚህ ተደርጎ ባህላዊ ምግብ ባገልግል ይቀርባል። ይሄን በልተው ቡና ይጠጣሉ። እንደገና እናቶች ደግሞ ለህፃናት ጡት ማስጣያ ህፃናት ጡት ሊጥሉ ሲሉ ምግብ ማለማመጃ ይደረጋል። ላዩ ላይ ከፍተኛ ቅባት አለ፣ ግን እኛ ምንም የጨመርነው ነገር የለም። የሰሊጡ ነው። ስለዚህ ምንም አይጨመርበትም። በዛም ማነሰም አይባልም። ቅባቱ የራሱ ልክ ስለሆነ ይሄ አንድ ባህላዊ ምግብ ነው። እዚህ ወሎ ላይ ኮምቦልቻ መጥቼ ያየሁት ማለት ነው። ይሄን የተመገበ ሰው ቶሎ አይረባው። እንግዲህ በላን ጠጣን አይደል አስካልዬ? አሁን ደግሞ ቁጭ ስንል ትንሽ ጥጣችንን እየፈታተልን ዝም ብሎ ቁጭ ማለት የለም። ጊዜ አይባከንም። እንዴት ብሎ ይሄን እየሰራን አታይም? ይሁሉ አልባሳት የተሰራው በእጅ በተፈተለ ነው። አዎ ልክ ነው። ሰብሰብ ብለው ጥጡን ይይዛሉ። ይሄም እየተጨዋወቱ ስለ አካባቢያቸው ስላለው ሁኔታ እያወሩ እንግዲህ መፍተሉን ማይችል ሰው እንደኔ እንደዚህ ፍሬውን ያወጣል። መፍተል የሚችል ሰው ደግሞ ይሄው እንደዚህ እየፈተሉ ቁጭ ብለው ይጫወታሉ። አዎ እውነት ነው። እኔ ባረገው አይበላሽብሽም? አይበላሽ። አርጊ ምንም አይበላሽ። በዚህ በሶስት ጣቴ ነው። አዎ ኧረ ተቦጨቀ ጌታዬ። አዎ ዝም ብለሽ አክሪ። ያኛው ነው ጎበዝ አሁን አክሪ። ያንን አዎ ቶሎ ቶሎ ያዥ እዚች ላይ ያዥ። ሳቢ አሁን ስንቀስ ቀስ እያደረግሽ
በደንብ አሽከርክሪ። ቶሎ ቶሎ አሽከርክሪ። አሁን በጉልበትሽ እንደዚህ አድርጊያት እንደሱ ወግ ደረሰኝ። በቃ ድገሚያት እንድጠብቅልሽ። ወይኔ ጉዴ! እስኪ እንዳስበጠሽ ቀጥያት አጠበቅሽ። እናቶች ይፈትላሉ። ሙያተኞቹ ሸማኔዎች ደግሞ እንደዚህ የወሎን ልብስ አሳምረው ቡልኮ ይሰጡናል ማለት ነው። በዚህ መልኩ ነው እንግዲህ የወሎ እናት ዝንጥ የምትለው። ሌሎቹስ የሚለውን ደግሞ ወደ እናንተ አደርሳለሁ። አሁንም ከውሎ አዳር ጋር አብራችሁኝ ሁኑ። እዚህ የምታዩት የወሎን ቆነጃጅት ነው። እንግዲህ ይሄው ባህላዊ ልብሱ የተለያየ ነው። እኔ የለበስኩት ምንድነው የሚባለው? እስቲ የወሎ ባህል ልብስ ይባላል። ከጀርባ ያለው ይሄ ዞር ብለሽ አሳያችሁ። ይሄ ትፍትፍ ይባላል። ትፍትፍ ነው የሚባለው። በበዓላት ቀን፣ በሰርግ ቀን የሚለበስ ልብስ ነው። በተለያዩ በቃ ቀኖች የሚለበስ ልብስ ማለት ነው። እናቶች ነው ልብስ። አዎ እናቶች ናቸው የሚለብሱት። የክት ልብስ። አዎ የክት ልብስ። ጌጣጌጥም አለ። ብር ቁርጥ ይባላል። ይሄ ያገባሽ ናት የምታረገው። ያገባሽ ነች የምትለብሰው። ይሄንስ ያገባሽ ናት ያላገባሽ? ያገባች ሴት ናት ይሄን ነው የምትለብሰው። ማን ነው የሚሰጣት ስጦታ? ጮኛዋ። ስለዚህ ይሄንን እጇ ላይ አርጋ ከታየች እቺ ልጅ ታጭታለች ማለት ነው። ሰርጓ ቀርቧል ማለት ነው። አሃ። በዚህ መልኩም ዘምኖ ነው ያለው በካቴና። ስለዚህ ሁሉም ንጹህ ብሮች ናቸው። ለወሎ ቆነጃጅት የሚሰጥ ስጦታ ነው ማለት ነው። እዚህም አለ ያረግሽው። ይሄ ደግሞ አልቦ ይባላል። ምን ካገቡ በኋላ እግራቸው ላይ አለ። ተለቅ ያሉና ያላገባሽ ግን እግሯ ላይ አታደርገውም። ልጃገረዶች ወሎና ቃሉ አካባቢ የሚለበሰው እንደዚህ ነው። የታው ልጃገረዶች ማለት ለማግባት የደረሱ የታጩ ልጃገረዶች በዚህ መንገድ ይለብሳሉ። ይሄ መቀነት ይባላል። ይሄ እናቶች ነው። መቀነቱ እናቶች ነው። ያላገባች አታረግም ይሄን መቀነት። ይሄ ድሪ ይባላል። ድሪ አላት። ይሄ እዚህ አካባቢ የሚለበሰው ያው የሙስሊም ማህበረሰብ የሚኖርበት እንደመሆኑ መጠን ጸጉሯ ያው ተሸፍኖ እንትን ማለት ስላለበት ሻርፕ ነው። ይሄ ያው እንደዚህ ነው። ወሎ አካባቢ የሚለበሰው እንደዚህ ነው ማለት ነው። ከልብ ከልብ ነው ማመሰግናችሁ። እንግዲህ እኔም ደስ ብሎኛል በነበረኝ ቆይታ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብረናችሁ ነበር። የዛሬው ቆይታችን በዚሁ አበቃ። ለሳምንት ቀጠሮ ያዙልኝ። የሳምንት ሰው ይበለን። ደህና ሁኑ። አሁን ይሆን አሁን ውሎ ማደሩ ለምን ያንቺማ ሀጃ ያንቺማ ጉዳይ ያንቺማ ሀርሻ አደባባይ ተሰማ። አሁን ይሁን አሁን ስጫት አሁን ውሎ ማደሩ ለምን አሁን ይሁን አሁን ይሁን ውሎ ማደሩ ለምን አሁን ነው እንጂ አሁን ውሎ ማደሩ ለምን አሁን ይሁን አሁን ይሁን ውሎ ማደሩ ለምን አሁን ይሟላል አሁን ውሎ ማደሩ ለምን አሁን ይሁን አሁን ይሁን የወን 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 ተብሪድ ይሁን የወን ቅርብ ይሁን የወን አዲል ይሁን የወን ጋብ ይሁን የወን ኩያየትን የወን አወሉ የወን ገኝሉ የወን ወላጀባ የወን ወላጀባ የወን ረክበናል የወን ረከቡ የወን የመረባ የወን የወን የወን